የፊቼ 2014 ዓመተ ምህረት በዓል አለመከበሩን አስመልክቶ ከሲዳማ ዳያስፖራ ማህበር የተሰጠ መግለጫ። የሲዳማ ህዝብ ራስን በራስ ለማስተዳደር የሚያስችለውን ክልላዊ አደረጃጀት በከፍተኛ መስዋዕትነት እውን አድርጓል። በተፈጠረው ክልል አማካኝነትም ከዚህ ቀደም ሲታፈኑ ለቆዩ ኢኮኖሚያዊ፣ ማህበራዊና የፍትህ ጥያቄዎች ምላሽ እንደሚያገኝ ህዝባችን ትልቅ ተስፋ ጥሏል። ሆኖም የሲዳማ ክልል አስተዳደር የህዝቡን ጥያቄ ደረጃ በደረጃ ለመቅረፍ መስራት ሲገባው በአሁኑ ወቅት የህዝቡን ውስጣዊ አንድነቱን የሚሸረሽሩ ጉዳዮችን በማራገብና ለፖለቲካ ፍጆታ እየተጠቀመ አባቶቻችን በብርቱ ተጋድሎ ላቆዩልን ባህላዊ እሴቶቻችን፣ ታሪካችን እና ቋንቋችን ትኩረት መንፈጉ እጅግ በጣም አሳስቦናል። እንደሚታወቀው የሲዳማ ህዝብ ለበርካታ ዘመናት በየዓመቱ የፊቼ ጫምባላላ በዓልን በሐዋሳ ጉድማሌ ያከብራል። ይህ በዓል የሲዳማ ህዝብ ማንነት መገለጫ ከመሆኑም አልፎ የዓለም የሰው ልጅ ታሪክ አካል ሆኖ አገራችን በዓለም ቅርስነት ካስመሰገበቻቸው ጥቂት የማይዳሰሱ ቅርሶች አንዱ ነው። ስለሆነም ይህ በዓል ደረጃውን የሚመጥን ጥበቃና እንክብካቤ እንደሚያስፈልገው ግልጽ ነው። ሆኖም ይህን የራሱ የሆነ አከባበር ስርዓት ጊዜና ስፍራ ያለውን ህዝባዊ በዓል ህዝባችን በነፃነት እንዳያከብር በዓሉ እንደማንኛውም ተራ ዝግጅት ታስቦ እንዲታለፍ የተደረገበት ሂደት በህዝባችን ዘንድ ከፍተኛ ቁጣን ቀስቅሷል። ይህንን አስመልክቶ የሲዳማ ዳያስፖራ ማህበር ያቋም መግለጫ እንደሚከተለው አውጥቷል። አንደኛ፣ በዓሉ በዩኔስኮ ሲመዘገብ የአከባበር ስርዓቱ፣ ታሪካዊ አመጣጡ፣ ህዝባዊነቱ ወዘተረፈ ከግምት ገብቶ መሆኑ እየታወቀ በተራ ምክንያቶች የቅርስነቱን መሰረታዊ ስርዓቶች ለመሸርሸር መሞከር በሂደት የቅርስነቱን ታሪካዊ ቀጣይነት ብሎም ደረጃውን ጥያቄ ውስጥ የሚያስገቡ ተግባራት በመሆናቸው ድርጊቱ በህዝባችን እሴቶች ላይ አደጋ መደቀን ብቻ ሳይሆን ታሪካዊ ስህተት እንደሆነ ማህበራችን ያምናል። ሁለተኛ፣ ማህበራችን የሲዳማ ህዝብ ባህልና ታሪክ አካል የሆነው የፊቼ በዓል አከባበር ላይ የተደረገውን ደባ በባህላችንና ታሪካችን ላይ የተቃጣ ጥቃት እንደሆነ ይረዳል። በመሆኑም ህዝባችን ራሱን በራሱ ለማስተዳደር የራሱን ቋንቋና ባህል ለማሳደግ እንዲሁም በጉዳዮቹ ላይ ለመወሰን የሚያደርገው ትግል በከፍተኛ ሁኔታ ተጠናክሮ መቀጠል እንደሚኖርበት ህዝባችን ሊገነዘብ ይገባል። እንዲሁም በጉዳዮቹ ላይ ለመወሰን የሚያደርገው ትግል በከፍተኛ ሁኔታ ተጠናክሮ መቀጠል እንደሚኖርበት ህዝባችን ሊገነዘብ ይገባል። ሶስተኛ፣ የበዓሉን አከባበር ለተራ እና ጊዜያዊ የፖለቲካ ፍላጎት ሲባልም በሚፈለግ ሁኔታ ጊዜ እና ይዘት ለመቀየር የተደረገው ሴራ የህዝብ ሀብት ላይ ጉዳት ለማድረስ እንደሆነ ህዝባችንና ማህበራችን ይረዳል። አራተኛ፣ በአሁን ጊዜ በሀገራችን በርካታ በዓላት፣ የሃይማኖት ጉባኤዎች፣ የምርጫ ቅስቀሳዎች እና ህዝባዊ ሰልፎች ያለምንም ገደብ በየአደባባዮች እየተካሄዱ በሚገኙበት ወቅት የፊቼ በዓል በአደባባይ እንዳይከበር መንግስት ያስቀመጠው እገዳ በህዝባችን ታሪካዊ በዓል ብቻ ላይ ሳይሆን በህዝቡ ላይ የተቃጣ ጥቃት እንደሆነ እናምናለን። አምስተኛ፣ የሲዳማ ክልል አመራሮችም በፓርቲያችሁ ተጽዕኖ ምክንያት የሚደርስን አላስፈላጊ ጫና ወደ ህዝቡ ማምጣትና ከህዝቡ ጋር ለመታገል እስካልቻላችሁ ድረስ የህዝቡን ፍላጎት ለማስጠበቅ እንደማትችሉ ካለፉት ጊዜያት ተሞክሯችሁ የምትገነዘቡት ነው። በክልሉ እንዲከስሙ የተደረጉ አማራጭ የህዝብ ድምጾች በሂደት ህዝባችንን ዋጋ እንደሚያስከፍሉ እና ለዚህም ተጠያቂነት እንደሚኖር በማወቅ ህዝባዊ ዝምታው በታሪክ ገጽ ላይ ሰፍሮ የሚቆይ እንደሆነም ከወዲሁ እንጠቁማችኋለን። ስድስተኛ፣ በተለይም ህዝባችን የራሱን ክልላዊ መንግስት በመሰረተበት ጊዜ የቀደምት አባቶቻችን ጠብቆ ያቆዩትን ከኢትዮጵያም አልፎ በዓለም ህዝቦች ዘንድ ታውቆ የሚገኘውን ክብረ በዓል በዚህ ደረጃ ማደብዘዙና ማዋረዱ መላውን ህዝባችንን ያስቆጣ መሆኑን የሚመለከታቸው ሁሉ እንዳውቁልን እንሻለን። የክልሉ አስተዳደርም በዚህ ጉዳይ ላይ ማብራሪያ እንዲሰጥ አጥብቀን እንጠይቃለን። የሲዳማ ዳያስፖራ ማህበር ግንቦት 14 2021 ከሰሜን አሜሪካ